አራቱም ቅጣት እንደዚህ አይደለም። እሺ ነገራቸው በጭንቅላት መቆምና ይሄ እግዚአብሔር የበላሁትን ሁሉን ያወጣሁት አንደኛ ቅጣት ይሻላል በጭንቅላት ከመቆም። ቅጣት ደግሞ ሁለተኛ ቅጣት ለምን በጭንቅላት ቆሙ አላላችሁንም ታዲያ? ብያለሁ እኔ 5 ደቂቃ ቆም ብያለሁ በጭንቅላት። በጣም መጥፎ ስለሆነ እኮ ነው እናንተ ያልተቀጣችሁት። አይደለም ይሄንን አንተ እስቲ ብላው፣ እስቲ አንተ ብላው እስቲ። አሳያችኋለሁ። ጽጉዬ ግን አንደኛ ቅጣት ሽንኩርትና ኮልጌት በስነ ስርዓት ቆርጣችሁ ለሁለት እንደዚህ እዚች ጋር ነው የምታሹት። እዚህ ጋር አለቀስኩ እኮ። ሁለተኛ ቅጣት ሌላ ተቀጠን ነው ወይስ ያን ድጋሜ ልቀጣ? ሌላ ሁለተኛ ቅጣት ነው። ተሸነፍን ቤተሰብ የለንም እያሉሽ አይዞሽ። ኮልጌት በኮልጌት አድርጋችሁ ታቻላችሁ። እዮብ አይሄድበት። ምናምን አልኳቸው። አንደኛ ቅጣት በጭንቅላት መቆም፣ ሁለተኛ ቅጣት ደግሞ ኮልጌትና ሽንኩርት ታረጉና እዚች ጋር እንዲች ማለት ጽጌ በቃ አላውቀውም፣ ጌሙን አላውቀውም፣ እግዚአብሔርን አላውቀውም እኮ ያብስራ ተናግረናል። ባይዘ መጀመሪያ ማሪ ከ5000 በላይ ከሆነ ምንም ችግር የለም። ከዛ በላይ መስሞ ከሆነ ኖርማል ነው። 5000 በላይ የኔ ቅጣት ነው። ስማ ማሪ እያልክ ንገራት። እንደዛ ካልሆነ አሰማ መቲ እኮ የሄድሽ እኔ ከእሷ ጋር ያላችሁ ቁጭ አትበሉ። ሁለት ሰው እንዳዳባጋች ጭንቅላት መቆም ነው አይደለ? በጭንቅላታችሁ ይቀጡት አለ እኮ የሆነ ያም ስራ ቀላል ከሆነ ቁሙ እናንተ። ለብቻ ነው መሰለኝ ተማክረ የገባህ ወደዚህ ጌም። ተቃጠለን እኮ አንቺ ተቀጣ እየቀጣሽን ለምን አትቀጭ? በጭንቅላታችሁ ቁሙ ማለት ተቀጣ ነው። ቅጭ ተቀጭ። አንቺ እስቲ ቀላል ከሆነ ተቀጭ። በጭንቅላት ቁሙ። እቀጣለሁ። በኔክስት አሁን ኤሌክትሪክ አክሴፕት ብላችሁ ቀጥታ ወደ ጭንቅላት ትቆማላችሁ። ሳይ እነዚህ ጭቃሞት በታፕታፕ 5000 ገብተው ደግሞ መቤቴ ነው የእኔ ጊፍተር እያላችሁ ተጫውቁ ነበር። በመከራ ነው እኮ የገባችሁት። በመከራ 5000 ገብተው ወይኔ ጥጌ ምን ታስባለህ? በ1000 እናርግላቸውና ትሞክራላችሁ። እንደምንም በ1000 ገብቶ ይክቱን። በ1000 አንተ ዝም በል። አንተ ስጀምር ዝም በል። እዮብ ዝም በል። ሽንኩርት በልቻውን ጤናም የለኝም። አርፌ ከዚህ እንደዚህ እሺ ትችላለሽ። እንጃ እንደዚህ ቅጣት እግዚአብሔር በጣም የሚያስጠላ ቅጣት ገጥመሽ መስሎኝ ልታለቅሽ ነው። ሂጂ ግቢ እና ሴታፕሽን አስተካኪ። የአብስራ በስናት ዝቅ አድርገው። እሺ ካሜራውን ዝቅ አድርገው። እኔ አመመኝ። ላስት ይሁንልኝ። ይህን ተቀጥቼ ልውጣ። እኔ ልውጣ። ማርያምን እያመመኝ ነው በጣም ወደ ላይ ብሎኝ ስለሆነ። እሺ አስተካኪ ካሜራና በጭንቅላትሽ አንገትሽ እየታየ እንደዚህ ከተቀጣም በኋላ ሰው ሲመጣ እኮ አሪፍ እኮ ቆንጆ። እኔ በቃ ባዜን አብስራችን ያስፈልጋቸዋል። ከጌም በኋላ ሚቲንግ ያስፈልጋቸዋል። እሱን ነገር አርጉበት። እኔና የ እንጠብቃቸዋል። ችግር የለም። አሁን ተቀጡ። ይኸው እኔ 5 ደቂቃ ይዛለሁ። እንትን ማንል ከሆነ እናንተ ትችላላችሁ። እዚህ ጋር ማስጀመርም ይችላሉ። ጌሙ ነው ማስጀመር። ቶሎ ያብሰራም ነው። አስተካክሎ ሴታፓችሁን እሱ ጋር ነው የምትቆሚው። በጭንቅላትሽ ራቅ አድርጊው። እሺ እንትኑን ካሜራውን ራቅ አድርጊው። ማንሽ ማሪ ሰውነታችን ሙሉ ሰውነትሽ እንዲገባ ከቻልሽ ትታርጊ። ማርያም ቆየው ውረዱ ይደራረብባቸዋል። ተነሱ። ኮልጌቶሽ ምንድን ነው? ወይ ኮልጌት ሲሆነ ወይ ንፍጣም ነኝ ሆን እንደዚህ እንዴ? እና ታዲያ እዚህ ጋር ነፍጥ ታደርግና እኔ ንፍጣም ነኝ ትላለህ እና ጎል ከተቀባል ለምን ነፍጣም ነኝ ያስብላል። ይኸው ይታያል እኮ አልፈልግማ ነኝ ነበር። መጀመሪያ ተያያዥ ነው። ይህ ተያያዥ ነው።
ይህ ተያያዥ ቅጣት ነው። አታሽቋልጡ። ሁላችሁ ተነሱ። አረ ሶስቱም ጉልት ብለው ምን አንድ መን ከቻለን አንድ ሺህ እንግባ ጋይስ። እንዴ እንደዚህ ነው። እንደዚህ አይደለ? እንደዚህ በስነ ስርዓት ተነስ። ድምፅ አውጡ። ድምፅ እንዴት ጋይስ ዩዘደ ድምፅ አውጡ። የዝንጀሮ ድምፅ አውጡ። ዳዊት ጽጌ ነው። ዳዊት ዝንጀሮ እንዴት ነው የሚጮኸው ጋይስ? እንዴት ነው የሚጮኸው? ዝንጀሮ እንዴት ነው የሚጮኸው? ቆይ ላሰማችሁ። ኧረ እንደዚህ ምናምን በስነ ስርዓት ተቀጡት። እንዴት ነው ጦጣ የሚጮኸው? ዝንጀሮ ነው እንጂ ቆይ ሳውንዱን ቆይ ዋና መዝለለ ነው። ያ አይሰማም እኮ አትሳቂ። በአንቺ ቀጣሻለሁ ድጋሚ እንደነሱ ሰቀች። ቁጭ በደብ በአንቺ አልተቀጣሽ። ምንድን ነው እየሸለልሽብኝ ነው እንዴ? በአንቺ ሌላ ትቀጫለሽ። ቆይ ታዩ እንደዚህ ምትት ምናምን አሉት። እንዲህ ግድግዳ ምናምን ምቱ ግድግዳ ዝቅ ዝንጀሮ ጋይ ሰራ እንዲሽ ዝንጀሮ ነኝ እኔ። ባንቺ ነው እየሸለልሽ ነው። ጋይስ አንድ ሺህ እንግባ። ገና እኮ ነው። አንድ ሺህ እንግባ። ድጋሜ ልንቀጣ እኮ ነው። በቃ ተቀጣ። ድምፅ ውሻ ሆነብኝ። ድምፅ ድምፅህን እንደዚህ አድርገው አልኳን። በቃ ሌላ ሁለተኛ ቅጣት ሲደበቅ ባንቺ ተቀጪ ነው የምቀጣው። እኔ አልኩኝ እኮ ማርያም እንደምችለው አልኩኝ እኮ። በአንቺ እኔ በጣም የምጠለው ነገር የሚያዝገኝ ሰው ነው። በማርያም ሌላ ቅጣት ቀየርልኝ እኮ ነው እያልሽኛል። እየሸለልሽ እኮ ነው ያለሽው እንዴ? ሌላ ቅጣት ቀያ አልቻልኩትም። ማርያም አልቻልኩት። ሌላ ቅጣት ስሽ ሞሽ ነው የሚመስለው እኮ እንዲህ እየዘለልሽ በደስታ ፈገግ ብለሽ። እሺ ከሌሎቹን ተቀጫቸው እዚህ ጋር ወይ ይሄን ኮልጌቱን ተቀብሉ እና አንድ 15 ጊዜ ነው። እሺ ቅጣት ነገርን አረጋይስታል ተባርጉት በእናታችሁ። በቃ እንደዚህ በደንብ አስገቢውና እንደዚህ ውርድ አድርጊውና ችግር የለውም። በቃ ተቀምጫለሁ። አረ ባንቺ ግን ማርያምንም ማንቀጣጣ ከሆነ ጌሙ ቦሪንግ ነው የሚሆነው። ማርያምንም ታስመስይ እንጂ ንፍጣ አይደለም ይሄ ወደስ አላውቅም። እንደሱ ነው እንዲህ የሚመስለው ባንቺ እንደሱ የሚወዳለ እንጂ አላውቅም። እሱ ዳይስጋዎች አንደኛ ቅጣት ማርያምን ላብዛው ጨምርበት። ንፍጡ እንዲህ ነው። አረ በቃ ተይው እንዲ የንፍጥ ማት ምን ያደርግልናል? እሺ አንደኛ ቅጣት በማርያም በስነሳት እኔ ቤተሰብ አለኝ ሰው ይደራረባቸዋል። አንደኛ ቅጣት መትኮኪን ብላችሁ ግድግዳችሁ ጋር ጽፋላችሁ። ሁለተኛ ቅጣት ደግሞ ማለት ነው በቂጣችሁ ቁጭ እያላችሁ ብድግ እሱን ዘጠኝ ምትጎ ገባው ምሽ ተጫወትን ተመቸ ተጠኝሽ እሱ ብዙ ነው እንትና ያችለው ስማኝ ይሄ ሁለተኛ ቅጣት
አይ እኮ ቤተሰብ እኮ አለኝ እኮ ያብስራ። ኧረ ተው እንዳንተ አይደለሁም ተው። እኔ እሞክራለሁ እየሞከሩ። ሁለተኛ በቂጣችሁ ቁጭ እያላችሁ ቂጣችሁን እያስነካችሁ ብድግ እሱን 25 ጊዜ እንዳትጎዱ 25 ጊዜ። ሌላ ሶስተኛ ቅጣት ደግሞ ሃይላንዱን እያያችሁ በስነ ስርዓት 30 ጊዜ ያለማቋረጥ ትሽከረከራላችሁ። እኔ እንደናንተ አይኑን ትይዛላችሁ። አይን መጨረሻ። አራተኛ ቅጣት ኤቲኤም ትይዛላችሁ። ቆይ እንጂ እንዴ ቀጥለኝ፣ ማርያምን አትቀጥለም እያልሽ እንደዚህ ጠራይ 20 ጊዜ ነው 30 ጊዜ። ኤቲኤም ያልከው ምንድን ነው? ልትሽከረከር ነው። በቂጤ ዘርፈጥ ነው የምለው እንደዚህ ቁጭ ነው በቂጤ። በቃ ቂጥሽን አስነክተሽ ከዛ ደግሞ መነሳት አሳይሽ። ከዝንጀሮ ጋር እየኖርኩ ማለት አለበት ማለት ነው። እንዲታይ በሁለት እጅ እየባኩ 1 2 ድምፃችሁን ከፍ አድርጉ። 3 4 ሃይላንዱ ላድርገው። አይታይም ሃይላንዱ ላድርገው። ወይኔ ተቃጠልኩኝ በኢየሱስ ክርስቶስ። ኧረ እባክህ እዮባ ወይ ዙር አንተን አይደለም ዙር አንተ መቤቴን አታዝግ ዙር 4 የምን አባት እያየሁ 12 እሺ እኔ እታያለሁ። ፍቅር እኔ እታያለሁ። 16 አይላንዱ ከፍ አድርገው ያብስራ። እኔን እያየኝ ነው። እየተቀጣሁ ነው። 6 አዎ ያብ ኧረ ባንቺ ግን በስመ አብ የምን 7 ነው ባንቺ? ኧረ በስመ አብ ባንቺ ማርያምን እየቆጠርኩ ነው በስትክክል። እመቤቴን በስትክክል እየቆጠርኩ ነው። 6 ብዬ እኮ ነው 7 ብዬ የቆምኩት። ይልሽ እኔ ፊት ለፊት ሂጂ። እኔ ፊት ለፊት ብትሆኛ አንድ ሂጂ 7 ነሽ። ችግር የለሽ። ቀና አድርጊው። ይኸው ቀና እንደዚህ። እሺ 8 9 10 10 እንጂ ፊት ለፊት እኔ ፊት ለፊት ስትሆኝ ነው ባንቺ። አንዳንድ አባ ቀና አድርጊው እጅሽ። አንድ ሰው ኧረ ጋይስ ቢያንስ ከ1 ሺህ በላይ ነን። 13 14 ኧረ ሴትዮ ይብራብ። ስንት ዞርኩኝ? 16 20 16 አይ እኮ 16 እሺ ያው 17 18 19 ስንት ነው የምቆጥረው? 20 30 25 አላልክም? እቺ ሌላ ነው። ያኛው ቁጭ ብድግ ነው። ኦኬ 23 ቀና አድርጊው። እሺ እንኳን ቀና ስማ አንድ ጀለት ነበር ድሮ ኪያ የሚባል ታውቀውም እንዴ? ኪያ ማነው ኪያ? ሄደችልህ። ናይ በቃሽ ገነት ነው በቃ ማርያምን በቃ ከጆ ጋር የሚውለው ቻይል ጌም እየተጫወተ ድርምስ ያደረገው ሙሉ በቃ ስልኩን ምናምን እግዚአብሔር በጭንቅላቱ ቁሞ እግዚአብሔር ይሄን ቅጣት ሳይሆን በእጅ እንደሚገርምሽበረከ ካስታብታብ አድርጉልኝ። በእጅ ስቃላችሁ ቤተሰብ እንደዚህ ዘምትሽከረከረው
የኔ እናት ሌለው የኔ እናት ያብስራ። ኧረ ና የኔ እናት በል። ቃልዬ እንዴት ነሽ?